በማርኬቲንግ እና በማርኬት መካከል ያለው ልዩነት ምንድነው? ማርኬቲንግ ማለት ሂደት ነው ወይም ደግሞ ፕሮሰስ ነው። ምርት ወይም ደግሞ አገልግሎታችንን የምናስተዋውቅበት ሂደት ወይም ደግሞ ፕሮሰስ ማርኬቲንግ እንለዋለን። ማርኬት ማለት ደግሞ ያን ማርኬቲንግ የተደረገበትን ምርት ወይም ደግሞ ፕሮዳክት የምንገበያይበት የምንገዛበት ቦታው ወይም ደግሞ ፕሌሱ ነው ማለት ነው። ሰላም እንዴት ናችሁ? እንግዲህ በዛሬ ቪዲዮአችን ስለ ማርኬቲንግ እናነሳለን። አብራችሁን ቆዩ። እንግዲህ ማርኬቲንግ ስንል በብዙ ካምፓኒዎች ውስጥ እንግዲህ በጣም እንደ ቤዚክ መሰረታዊ ሆኖ የሚወሰድ አንድ ስትራቴጂ ነው ማለት ነው። ድርጅት የሚጠቀሙት አንድ ስትራቴጂ ነው ማለት ነው። እንግዲህ ማርኬቲንግ ስንል ከዴፊኒሽኑ ስንነሳ ማርኬቲንግ ማለት አንድን ምርት ወይም ደግሞ አንድን ሰርቪስ ወይም ደግሞ አገልግሎት የምናስተዋውቅበት ሂደት ወይም ደግሞ ፕሮሰስ ማርኬቲንግ እንለዋለን። እንደዚሁም ደግሞ ማርኬቲንግ ስንል ክሬቲንግ ኦፍ አዌርነስ ኦፍ ብራንድ ይባላል። ወይም ደግሞ ብራንዳችንን ወይም ደግሞ መለያችንን አዌር የምናደርግበት ወይ ሰዎች ውስጥ ግንዛቤ የሚፈጥርበት ወይም ደግሞ ሰዎች እንዲያውቁት እንዲገነዘቡት የምናደርገው፣ እንደዚሁም ደግሞ በብራንዳችን ላይ ኢንተረስትድ እንዲሆኑ ሰዎች ከስተመሮች በእኛ ብራንድ ላይ ኢንተረስት እንዲሆኑ እንደዚም ደግሞ ብራንዳችንን አዌር እንዲያደርጉት የምንፈጥረው ፕሮሰስ ወይም ደግሞ ሂደት ማርኬቲንግ እንለዋለን ማለት ነው። እንግዲህ ማርኬቲንግ ብለን ስናነሳ ብዙ ጠቀሜታዎች አሉት። ማርኬቲንግ ስንል ብዙ ጠቀሜታዎች አሉት። ከዛ ውስጥ እንግዲህ የተወሰኑ እናነሳለን። የመጀመሪያው የማርኬቲንግ የምናገኘው ጥቅም ምንድን ነው? አንደኛው ሽያጫችን ይጨምራል ወይም ደግሞ የሴልሳችን ኢንክሪዝ ያደርጋል ማለት ነው። ምን በማድረግ ከስተመሮችን አትራክት በማድረግ እንደዚሁም ደግሞ ኤግዚስት ያደርጉት ወይም ደግሞ ኖርማል የነበሩን ከስተመሮች ደግሞ ቫሊዩ አድ በማድረግ የደንበኞቻችንን ወይም አዳዲስ ደንበኞቻችንን የምንፈጥርበት የምንጨምርበት ማለት ነው። በዛ ታይም ደግሞ ምን ያደርጋል? የኛ ሽያጫችን ይጨምራል ማለት ነው። አንደኛው ሽያጫችን የሚጨምርበት ነው። ሁለተኛው ነገር ደግሞ ምንድነው? አዌርነስ ኦፍ ብራንድ ነው። ወይም ደግሞ በሰዎች ወይም ደግሞ በከስተመሮች ወይም በደንበኞቻችን ውስጥ የኛን መለያ ወይም ደግሞ የኛን ብራንዳችንን እንፈጥር አዌር እናደርጋለን። እንዲገነዘቡት፣ እንዲያውቁት፣ በአእምሯቸው ውስጥ እንዲስሉት እናደርጋለን ማለት ነው። ያንን ብራንድ ሲያስቡ ከሆነ ምርት ጋር ወይም ከሆነ ሰርቪስ ጋር ያያይዙታል ማለት ነው። ሶ ኢን ዘ ሴም ታይም እናደርገን ብራንዳቸውን በከስተመሮች ማይንድ ውስጥ እናደርገን ክሬት ያደረግን ማለት ነው። በተመሳሳይ ሁኔታ ቲቪ ላይ የምንሰማቸው የሪል ስቴት ማስታወቂያቸውን ሴም ታይም እያደረገ ነው የእነሱን ብራንድ ወይም ደግሞ መለያቸውን በአእምሯችን ውስጥ እየሳሉት ነው ማለት ነው። ጀስት ያንን ብራንድ ስናይ ወይም መለያ ስናይ ከሪል ስቴት ጋር ወይም ደግሞ የዛን ካምፓኒ ስም እናነሳለን ማለት ነው። ያ ብራንዳቸውን ወይም ደግሞ አዌርነስ እየፈጠሩበት ነው ማለት ነው ብራንዳቸው ላይ በከስተመር ላይ ማለት ነው። ሌላኛው ደግሞ አኳሪንግ ኦፍ ኒው ከስተመር ነው። ወይም አዳዲስ ደንበኞችን እናገኝበታለን። አዳዲስ ተጠቃሚዎቻችን ወይም ደግሞ ገዢዎቻችንን የምንፈጥርበት ነው። ምን በማድረግ ማርኬቲንግ በምናደርግበት ሰዓት፣ ምርት ወይም ደግሞ አገልግሎታችን በምናስተዋውቅበት ሰዓት አዳዲስ ደንበኞችን እንስባለን ማለት ነው። ይሄ ጎልሶች ናቸው ወይም ጥቂት ቤዚክስ የሆኑትን የማርኬቲንግ ጎልሶችን ያነሳ ነው ማለት ነው። ሌላኛው ታይፕስ ኦፍ ማርኬቲንግ ነው ወይም የማርኬቲንግ ክፍሎች። እነኚህም ደግሞ የመጀመሪያው የማርኬቲንግ ክፍል የሆነው ዲጂታል ማርኬቲንግ ነው። ዲጂታል ማርኬቲንግ ስንል እንደምናውቀው ሶሻል ሚዲያን በመጠቀም የምናደርገው የማርኬቲንግ ፕሮሞት ነው ማለት ነው። ያ ማለት ፌስቡክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ ቲክቶክ፣ ሊንክዲን፣ ሌሎችንም የሶሻል ሚዲያ በኢሜይል ሊሆን ይችላል። እነሱን በመጠቀም ምርትና አገልግሎታችንን የምናስተዋውቅበት የማርኬቲንግ ክፍል ነው ማለት ነው። ሁለተኛው ደግሞ ሰርች ኢንጂን ማርኬቲንግ እንለዋለን። ሰርች ኢንጂን ማርኬቲንግ ማለት ሞስት ኦፍ ዴም ዌብሳይት ወይም ድረገጾችን በመጠቀም ማስታወቂያ የሚሰሩ ድርጅቶች አሉ በብዛት። እነሱ አሁን ሰርች ኢንጂን ማርኬቲንግ ነው ማለት የሚጠቀሙት። በዌብሳይታቸውን በመጠቀም ዌብሳይታቸው በደንብ እይታ እንዲያገኝ ሰዎች ወይም ደግሞ ከስተመሮች ኦዲየንሳቸው ሪች እንዲያደርግ እንዲጨምር የሚጠቀሙበት የማርኬቲንግ ስትራቴጂ ነው ማለት ነው። ሰርች ኢንጂን ማርኬቲንግ ዌብሳይትን በመጠቀም የምናደርገው የማስታወቂያ ወይም የፕሮሞቲንግ ሂደት ማለት ነው። ሌላኛው ደግሞ ምንድነው? ሶሻል ሚዲያ ራሱን ችሎ ሶሻል ሚዲያ ማርኬቲንግ አለ ማለት ነው። ሶሻል ሚዲያ ማርኬቲንግ የምለው ደግሞ ሴም ታይም ቅድም ዲጂታል ማርኬቲንግ እንዳለው ሶሻል የተለያዩ ፕላትፎርሞችን በመጠቀም ማርኬት የምናደርግበት፣ ደንበኞችን የምናገኝበት፣ አትራክት የምናደርግበት ሂደት ነው ማለት ነው። እንግዲህ ይሄ የተወሰኑ የማርኬቲንግ ሀሳቦችን ወይም አንደርስታንዲንግ እንዲኖራችሁ ገለጻው የተወሰነ በአእምሯችሁ ውስጥ እንዲኖር በሚል የተሰራ ቪዲዮ ነው ማለት ነው። ሞር መስራት ካለበት ቪዲዮ ሀሳብ አስተያየታችሁ ያስፈልገናል ማለት ነው። ተጨማሪም ካስፈለገ ቪዲዮችን እንሰራለን። የዛሬ ቪዲዮ ይመስላል። ማንኛውም በህይወታችሁ ተሞክሮ፣ ልምድ፣ ኤክስፔሪንስ ካላችሁ ልታጋሩ ልታካፍሉ ትችላላችሁ ማለት ነው። ኔክስት በሌላ ቪዲዮ እንገናኛለን። ሰላም።